ሰላም ሰላም ውድ የኪራ ግሬስ ተመልካቾቼ እንዴት ናችሁልኝ? እንዴት ቆያችሁ? እንዴት አደራችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ በሚያስብል ቪዲዮ ነው ይዤ የመጣሁት። እንግዲህ በምን መልክ መጀመር እንዳለብኝ አላውቅም። መጀመሪያ ግን እንግዲህ ቪዲዮውን ያላያችሁ ስለምትኖር አንድ ቪዲዮውን አይተን እንመልሳለን። ከዛ በኋላ ስለዚህ አስነዋሪ ርዕሰ ጉዳይ እናወራበታለን ማለት ነው። አንድ ቪዲዮውን አይተን እንመለስ። ሁሉም ነገር ነው የሚያምረው። በመጀመሪያ ደረጃ እያስጨረሽኝ ያለው አሁን እስካሁን ድረስ እየታገስኩ ያለሁት አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ስነ ስርዓት ከዚህ የተሻለ ሀሳብ ከዚህ የተሻለ ሌላ ሀሳብ አለ። እኔ የወንድምን ሚስት እንደ ራስህ ተንከባከባት ስለሚል ለዛም ነው ልንከባከብሽ የመጣሁት። ምናልባት ሜይ ቢ አብርሃም የእንክብካቤ ሰጥቶሽ ካልሆነ አላውቅም። እኔ ግን በጣም ሴት ልጅን በመንከባከብ አምናለሁ እና እስኪ ፍቀጂልኝ እንድንከባከብሽ። ፈቅድልኝ። ኧረ በእግዚአብሔር ምን ላድርግ? ወይ ቁጭ በል እዚህ። እኔ ለምን የምቀመጥ? መጀመሪያ ለምን እንድታወራኝ የፈለክበት መንገድ ዛሬ ለምንድን ነው የመጣኸው? በመጀመሪያ ደረጃ እንጂ ይሄን ጉዳይ ላውራሽ ነው። እኔ እንክብካቤ አንተ እንክብካቤ ያስፈልገኝም በመጀመሪያ ኤፍሬም። ከዛ ባለፈ ደግሞ የሆነ ጉዳይ ላውራሽ ነው። ጊዜ ሰጠሽኝ ብናወራና እኔንም በደንብ ብታይ ብትቀሪኝ በጣም ደስ ይለኛል። ዋው ያምራላ። አሪፍ ጊዜ ነበር ያሳለፋችሁት። እንዴት በነበር ቀረ እንጂ እውነት እኔ ፍቅር መቅረት አልነበረበትም። ለምንድን ነው በነበር የሚቀረው? ኤፍሬም ዛሬ ምን ሆነሃል? በጣም ግራ እየገባኝ። ሄርሜላና አብርሽ ታምሩ ነበር። አንድ ላይ የምትሆኑ ደስ ይለን ነበር። ግን እንግዲህ ያው እሱ ምርጫውን መርጧል። ምንድነው አብርሃም የምትይኝ? አብርሃም ሲጀመር እዚህ ቤት ካሁን በኋላ አይመጣም። እኔና አንቺ ነን ቆንጆ ነገራቶች ቤት። እንግዲህ በዚህ ጉዳይ እኔ ማውራት እንፈልገው ብቻ ምን እንደሆነ ታውቃላችሁ? ጊዜው ተቃርበዋል። የመጨረሻ ዘመን ደርሰናል። ይሄ ከብዙዎቹ ምክንያቶች አንዱ ትልቅ ምክንያት ነው። ወንድም በወንድሙ ላይ ይነሳል የሚለው ትልቁ በጣም ትልቁ ርዕስ እዚህ ጋር እናነሳዋለን ዛሬ። ምክንያቱም ለአብዛኛዎቹ ማብራሪያ የማያስፈልገው ነውር ወይም አጸያፊ የሆነ ተግባር እየሰራ ነው በዚህ ሰዓት ላይ ኤፍሬም። ሲጀመር ያላንዳች ነገር ይህን ሁሉ መንገድ አይሄድበትም። እሱም ራሱ ደግሞ ብዙ ሰው የየራሱ ሐሳብ የራሱ የሆነ ግምት ይዞ መጥቶ ነበር። እኔ በራሴ የገመትኩት ነገር ምን ነበረ? አይታችሁት ከሆነ ትናንትና ማታ ቪዲዮ ራሱ የሰራሁት ኤፍሬም የአብርሽ ወንድም ነው ወይስ የሩታ ወንድም ነው ብዬ ትናንትና ጥያቄ ጠይቄ ነበር። ምክንያቱም ከሩታ ጋር ያላችሁን ግንኙነት በጣም ጠበቅ ያለ ነው። ኦልሬዲ በፍቅር በምናምን ነገር አይታማም በዚህ ጉዳይ ልጅም ምናምን ስላላት። ስለዚህ የሚሆነውን ነገር ብለን ያሰብነው ሩታ ከኤፍሬም ጋር ለመገናኘት ያለው እንትን ነው። ዋናው የተደበቀበት ሚስጥር ደግሞ ዛሬ ዝርግፍ ብሎ በቪዲዮ እንደመጡት ነው ያያችሁት ነው እንግዲህ። ስለዚህ እኔ ዝም ብዬ ነው ማሰብ ነው ታውቃላችሁ። በዚህ ልክ መርከስ መሆን አልነበረበትም። ይሄ የመጨረሻና የመጨረሻ በጣም የሚያስጠላ፣ የሚያስጠይቅ፣ የሚያሳፍር ወንጀልም ኃጢአትም የሆነ ኩነኔም በቃ ሁሉም ነገር ብንሰጠው ራሱ በቃ የሆነ ማይከፋኝ አይነት አባባል ቃል አጣሁበት ይሄን ነገር። ገና ቪዲዮውን ሳይሆን መጀመሪያ ድንግጥ ነው ያልኩት። በሌላ ሰው ይሰራ የሆነ አንዳንዴ የሚሰራ የሆነ የማይሆን ነገር አለ አይደለ? በሱ ልክ የመጣ ነው ምናምን ብዬ ሄርሜላል በሄርሜ ዩቲዩብ ስገባ ደግሞ ራሱ ቻናሏ ራሱ ነው። እንዴት በዚህ ልክ ደፍሮ ይሄን ነገር መናገር ለቻለ ራሱ ይገራል። ወንድሜስ ምን ይለኛል ብሎ ተውት። ስለ ወንድሙ ምናምን ብዙ ያለች ጋሽዬ ያሉ በዚህ ልክ ደግሞ አንዳንዴ እኮ እንደ ሰው ራሱ ባናስብ እኮ እንደ እንስሳ ብናስብ ጥሩ ነው። እንዲህ እንስሳ የማያደርገውን ተግባር እንዴት የወንድምህ ሚስት ትመኛለህ? የዛሬ የኤፍሬም ድርጊት ማለት ነው። አረ ነው ምንም በቃ ምንም ብል ምንም ዛሬ እንዳትይዙብኝ በቃ ማለት የሆነ በመሃል ኦሬ ብሳደብ ምን ብልም እንትን እንዳትሉብኝ እዚህ ጋር አስተያየት ምናምን አልፈልግም። ዛሬ የኤፍሬምን ትክክለኛ ማንነቱ ግልጽ አድርጎ ያሳየበት መንገድ በዚህ ጉዳይ እኔ ነገ ጠዋት አብርሽ የሆነ ነገር ይበሉ፣ ጋሽዬ የሆነ ነገር ይበሉት፣ ቡዚ የሆነ ነገር ትበሉ፣ ሌሎቹ ጓደኞቹ ምን በቃ አይፈለገ ነገር ቢሉት ማለት ነው ብሞት በኤፍሬም ጎን ቁሜ እኔ አልከራከርም። ቢሳሳቱም ራሱ የሚወቅሱ ሰዎች ቢሳሳቱ ራሱ በኤፍሬም ጎን አልቆምም ጭራሽ። እናንተም በዚህ ሳይድ እንደምትሆኑ በጣም እርግጠኛ ነኝ። የማይደረገውን የማይሆነውን አስበነው ማናቀ ነገር ሰው እኮ አንዳንዴ ይሄም ራሱ የሆነ ሰይጣን እንኳን አሳሳቶ እንበልና
ሰይጣን እንኳን ቢያሳስተው ምን መሆን እንደነበር ታውቃላችሁ? ሄርሜላ ብቻውን አገኛት። ሻወር ቆየች። ከሻወር ስትወጣ ሎሽን ምናምን ስታረቅ አያት፣ ተመኛት። እዛ የሆነ በቃ በልቡ ይዞት በቃ የሆነ ነገር ብቻ እሱ ነው የሰይጣን ስራ። አለፈ ከተባለ ደግሞ በጣም በቃ ትናንትና ብያቸዋለሁ፣ ወንዶች ለስሜት ቀርበን በቃ ተመኛትና አጋጣሚውን ለመጠቀም ጠየቃት። የራሱ ከካሜራ ጀርባ ነው። በዚህ ልክ ይሄ አለ የተባለ ሰይጣን ሊሰራው ይችላል። ይሄን ራሱ በቃ አሳሳተው ከተባለ በዚህ ልክ ሊሳሳት ይችላል። ይሄን ያክል ግን ከሰይጣን 10 እጥፍ በልጦ ወድሻለሁ፣ አብርሽ አይሆንሽም፣ ፎቶ እያሳየ አታምሩም፣ ታምሩ ነበር ግን አይሆንም፣ ከዚህ በኋላ የማይሆን ነገር ለምን ጊዜሽን ትንጥያለሽ ምናምን። እውነትን አሁን በጣም እየጣላሁት ያሉት ነገር ልንገራችሁ። በጣም ስመካበት የነበረው የነ ሩታ የነበረው ግሩፕ አይነት በግሩፕ አላምን ግሩፕ በጣም ጠላው ነገር ነው፣ የማወራው ነገር ነው። ግን በጣም ስጠላው የነበረው የነ ሩታ ግሩፕ ነው። የሩታ ሜሪ፣ ዳኒ ሮያል፣ እዩ ምናምን እዛ የሚመጡት ደስታ እንትና ኤፍሬም ዋናው ማለት ነው። በኤፍሬም ምክንያት ጠላኋቸው ሁሉ ነው። በጣም አስጠላችሁ። ሩታ የዚህ አሁን ያደረጉ ኤፍሬም የሆነ መልስ እንፈልጋለን አሁን ላይ አብርሽን ከዚህ በኋላ እሱ ከሌላ ሆኖ ከኤፍሬም ጋር ከአብርሽ ጋር እንዲያገናኝሽ ምናምን ነገር ሌላ ነገር እንኳን ቢጀምሩ አሁን ላይ ፕሮሰሱን ታስኬድሹ ከዚህ በፊት የነበረው ብትቀጥሉበት ኦዲየንስ ወይም ደግሞ ያንቺ ወዳጆች በኤፍሬም የተነሳ አንቺንም ይጥሉሻል። እዛ ደግሞ ታውቂያለሽ ኦዲየንስ አንዴ ከጠመደ ጠመደ ነው። ገባችሁ አይደለ? ይዋቸው የነ ብሩኬና ሃይሚ ፍቅር እየተገለበጠ ነው ኦዲየንሱ። አሁን ደግሞ በዚህ ልክ መጣችሁ ይህን ያክል የወረደ ነገር ስትሰራ ኤፍሬም ቢያንስ ወንድምህን እህትህ እንኳን ባታከብር ማለት ነው ኦዲየንስህን ማክበር ነበረብህ። ስቲል ነው ስንከራከርልህ የነበሩ ሰዎች እንኳን ማክበር ነበረብህ። እንዴት ሰው በዚህ ልክ ይወርዳል? እኔ እኮ ግራ ገባኝ አንዳንዴ። ሳወራኔ እንደዚህ አይደለሁም። ብዙ ጊዜ ሰከን ብዬ ነው የማወራው ነገሮች በጣም ካልተናደድኩኝ በስተቀር። የዚህ ደግሞ ከመናደድም በላይ የሆነ ቃል አጣሁለትና ምን እንደምለው ሁላ እኮ ግራ የገባኛው እንጂ ኤፍሬም አሁን መመርመር ያለብህ አንተ ነህ። የአብርሽን ነበር በዚህም በዛም ሁለት ሴቶች ሆኑብና ትክክል አይደለም፣ አእምሮን መስተካከል አለበት። ስለዚህ እንትና አእምሮ ሐኪም ያስፈልጋል፣ ትሪት መደረግ አለብህ፣ መወሰን አልቻልክም፣ ወላዋይ ነው ምናምን ስንለው የነበረው አንተ ደግሞ ከመወላወል ባለፈ አሁን ላይ ማለት ነው የሆነ በቃ ልክ አይደለም። እኔ እንጃ እንግዲህ በዚህ ጉዳይ ላይ እስቲ ምን እናርጉ፣ ኤፍሬምን እስቲ ምን ይሁን በሚለው ፍርድ እንስተውና እስቲ እንወስነው፣ እንቋጨው ነገር ይኸው። እኔ ግራ ገባኝ ማለት እኔ በአብርሽ ቦታውኛ አሰብኩት ኤፍሬም ወንድሜ ቢሆንና እንደዛ ቢያደርግ በኔ ሚስት ወይም በኔ ፍቅረኛ፣ በኔ እጮኛ፣ በኔ ጓደኛ ምንድን ነበር የሚፈጠረው ብዬ ለራሴ ሳስበው እንጋደላታለን እንጂ በዚህ ልክ አይደፍረኝም። ስለዚህ እኔ አሁን ከኤፍሬም ያደረገው ድርጊት በላይ የአብርሽን መልስ በጣም ያጓጓኛል በጣም። ስለዚህ አብርሽን ውሳኔን ስትወስን በአንተ አስተሳሰብ በአንተ ሳይድ ብቻ ሳይሆን በሄርሜላ ቦታ ሆነ ይሄን ነገር አስቡ። ብዙ ሰዎችን ሸውደዋል ባይዘው ኤፍሬም በዚህ ጉዳይ ሩታም ሸውደዋታል፣ እነ ዳኒም እነ ሜሪም ሁሉም ሲጠቀምባቸው የነበረው ለካ ሩታና አብርሽን ለማገናኘት ሳይሆን አብርሽ ሩታ ጋር ከሆነ እሱ ከሄርሜላ ጋር ለመሆን በሚል እሳቤ ነው ይሄን ሁሉ ነገር እያደረገ ያለው። በዛ ላይ ደግሞ በደንብ በስነ ስርዓት እንኳን እርጉዝ ነች አይደለችም የሚል ማረጋገጫ ሳይኖረው
ስለዚህ በዚህ ጉዳይ ላይ እኔ ምን የሚል መልስ ጠብቃለሁ መሰላችሁ? ኦሬዲ ለመፈተን ነበረ። እሷ ከኔ ጋር ከሆነች አብርሽን ትወደዋለች አትወደውም በሚል ፈተና ላይ ነበረ እንጂ እንዴት አስባታለሁ ሲጀመር ምናምን የሚለው የፍራንክ ነው የምናምን ነው የሚል ቪዲዮ ካልመጣ ከዚህ በኋላ ፍሬም ምንም በቃ ከሰው በታች ምን አለ እኔ እንጃ። ከሰው በታች እንስሳ ነው ብለን ነው የምናስበው። እንግዲህ በጣም ብዙ ከሰው በላይ የሚያስቡ ፍቅር የሚያርጉት ትሪት የሚያርጉ ምናምን ስጁም አሉ። አንተ በቃ የሆነ የለህም ሙታል ኤፍሬም በዚህ ጉዳይ ላይ ይሄን ነገር ካላረከው። ስለዚህ ወይም ቀልድ ነበረ ብለህ አሳምነን ወይም አብርሽ ወንድምህን ምን ማድረግ እንዳለብህ ቪዲዮውን እንጠብቃለን። እኛ ግን እንደ ኦዲየንስ ይሄን ነገር ካልተደረገ ማለት ነው በእውነት እኔ እንኳን ዝም ብዬ እንደዚህ ሪቪው የምሰራ ሰው ማለት ነው ስለ ኤፍሬም አንድ ጥሩ ነገር ላለማውራት እንደውም ስምህን አጠፋዋለሁ። በዚህ ልክ እያረክ ያለውን ነገር ምንም ልክ አይደለም። አንዳንዴ የሆነ ጣልም ታረጋታለች ስለመተት ምናምን እያልክ ነገሮችን ለማበላሸት ነው። ስለዚህ ይሄም ውሸት ነበረ ብለን እንድናምን ደግሞ ልታረገን ነው ማለት ነው። ብዙ ያወራቸው ነገሮች አሉ። እኛንም ሸውደናል በዚህ ልክ። ስለዚህ በመጨረሻ አሁን ይሄ የተባለውን ሁሉም ነገር ካላደረከ ኤፍሬም ነገሮችም ጨርሰናል ማለት ነው በዚህ ጉዳይ ላይ። ከኛ ከኦዲየንስ ጋር ብቻ አይደለም ሁሉም ሰው ጋር ተቆራርጣል። ሜሪ አንድ ስህተት እንኳን ተሳስታ ታውቃለህ። ብር ይዛ መጣ እነ አብርሽና ሄርሜላን ለመሸወድ ባረገችው በኦዲየንስ ተጠልታ የሆነችውን ነገር ታውቃለህ። ከዛ በኋላ ሚዲያ ላይ ራሱ ለመምጣት እያፈረች ነው። አንተም መምጣት አይደለም ጭራሽ አካውንት እንደሚዘጋው ለማድረግ እንደምንችል ታውቃለህ። በጣም ብልግናህን ይሄ ዛሬ ያደረከውን ነገር ከመጥፎ ስራ በሚባለው ደረጃ ስራ ባለፈ በጣም በጣም የሚያስጠላ ቆሻሻ የሆነ ነገር ነው ያወራኸውም የሰራኸውም ያደረከው። ስለዚህ በዚህ ጉዳይ የይቅርታ ቪዲዮ እንፈልጋለን።